ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ የማሳያችሁ ማይክሮሶፍት ኤክሴል ላይ የስቱደንት ሪዛልት አናላይሲስ ስቱደንት ሪዛልት እንዴት እንደሚሰራ በጋራ እናያለን ማለት ነው። የተማሪ ውጤት እንዴት መስራት እንችላለን ባይ ዩዚንግ ማይክሮሶፍት ኤክሴል ተጠቅመን ማለት ነው። ስለዚህ ማይክሮሶፍት ኤክሴል መጀመሪያ ምን እናደርጋለን? እዚህ ጋር እንመጣና እዚህ ጋር መተን ስቱደንት ኔም እንጽፋለን። ስቱደንት ኔም እንጽፋለን። ስለዚህ ስፔስ እንወጣለን። ከዛ እዚህ ጋር ስቱደንት ኔም ከጻፍን በኋላ እዚህ ጋር ኮርሶችን የሚያዙን ኮርሶችን እንጽፋለን። ማትስ እንጽፋለን። እንግሊሽ ኤንድ አይሲቲ እንጽፋለን። አይቲ ከዛ ሶሻል ስንት ኮርስ ሆነ? 5 ኮርስ እናድርገው። አንደኛ ሲቪክስ ሰራን። ይሄ የ12ኛ ክፍል ሪዛልት ነው ብለን እንውሰድ ማለት ነው። ስቱደንት ሪዛልት አናላይሲስ ግሬድ 12 ስቱደንት ግሬድ 12 ነው። ከዛ ስቱደንት ኔም እንጽፋለን። ስቱደንት ኔም ስንጽፍ መጀመሪያው አማኑኤል ታደሰ ፈርስት ኔም፣ ሁለተኛ ደግሞ ታረቀኝ ዘን ሶስተኛ ሩት ኃይሉ ኔክስት አራተኛ ተማሪ ቤቲ አሰፋ በዛ አምስተኛ ተማሪ እንውሰድ። ኪዳን ተረፈ። ዚስ አሁን እዚህ ጋር ስንመለከት ምንድነው እነዚህን ተማሪዎች 5 ተማሪዎች አሉን። ከዛ 5 ኮርሶች አሉን። የእነዚህን ተማሪዎች ምንድነው የምንሰራው? አሁን ድምራቸውን እንሰራለን፣ አቬሬጃቸውን እንሰራለን እና ራንካቸውን መስራት እንችላለን። ራንክ እንዴት መስራት እንደሚቻል እንሰራለን ማለት ነው። ከዛ ከሰራን በኋላ ደግሞ የትኛው በግራፍ ደግሞ ሪፕሬዘንት አድርገን መግለጽ እንችላለን። በግራፍ እንገልጽላቸዋለን ማለት ነው። ከዛ እዚህ ጋር የምንፈልገው መጀመሪያ ቶታል ሰም ማለት ነው። ሰም ከዛ ከሰም ቀጥሎ ማነው አቬሬጃቸውን እንሰራለን ማለት ነው። አቬሬጅ እንሰራለን። ከዛ ቀጥለን እንሰራለን ብለናል። ራንክ የትኛው ተማሪ አንደኛ ወጥቷል፣ ሁለተኛ ወጥቷል የሚለውን እንሰራለን ማለት ነው። ራንክ እንሰራለን ማለት ነው። ይሄን ካደረግን በኋላ እነዚህን ቴብሎች ቦርደር እናደርጋቸዋለን ለመለየት እንዲያመችን። ዚስ ጊቭስ ቦርደር እስከትሙቱና ቦርደር እንሰጣለን። ሰሌክት አድርገን እስከመተን ቦርደር ያስመርጠናል። የትኛው ላድርግላችሁ የሚል ነገር ያስመርጠናል። ስለዚህ ኦል ቦርደር የሚለውን እኛ እንመርጥለታለን። ስለዛ ሳይዙን እንዲታይ ማድረግ ነው እንችላለን። ስለዚህ ቦርደር አድርገን ጨረስን ማለት ነው። ከዛ አሁን ምንድን ነው የምናደርገው? ይሄ የመጀመሪያው ስቱደንት ቦልድ እናደርገዋለን። ኮርሶቹን እና ስቱደንት ኔም የሚለውን እዚህ ጋር ተመጡና ቦልድ እናደርጋለን። የመጀመሪያ የምንሰጠው ምንድን ነው ብለናል? መጀመሪያ የተማሪዎቹን
ስም ዘርዝረናል። አማኑኤል አለ፣ አለሙ አለ፣ ሩት አለች፣ ቤቲ፣ እዛ ቃል ኪዳን አሉ። እነዚህ 6 ስሞች 6 ተማሪዎች ከስንት ከመቶ ምን ያህል ድምር አምጥተዋል፣ አቬሬጅ አምጥተዋል እና ራንካቸውን እንመለከታለን ማለት ነው። ሉክ አማኑኤል ከመቶ ማት ስንት ሰጠው? 85። ቤቲ አለሙ 79፣ ሩት 68፣ ቤቲ 92፣ ቃል 74 ሰጠን። ከዛ እንግሊዘኛም እንደዛው እንግሊሽ ኮርስ ስንት አገኘ? የመጀመሪያው ተማሪ አማኑኤል 84፣ 6 82፣ ሩት 91፣ ቤቲ 76፣ 84። እስቲ ላይ ስንመጣ እንሰጣለን። ስንት ያገኘው? 78፣ 94፣ 84 ሶሪ 86፣ 79 ኪዳን 87። ወደ ሶሻል እንምጣ። ሶሻል ኮርስ ላይ የመጀመሪያው አማኑኤል ስንት አገኘ? ስንት ነው ያገኘው? 81፣ 83፣ 74፣ 91፣ 83 ከዛ ሲቪክስ ስንት አገኘው? 78፣ 3፣ 79፣ 82 አገኘ። አሁን ጨርሰናል። ውጤታቸውን ሰጥተን ጨርሰናል የተማሪዎቹን። አሁን ምንድነው የምንሰራው? እያንዳንዱ ተማሪ ሰም አቬሬጅ እና ራንክ እንሰራለን ማለት ነው። ሰም ስንሰራ ምንድነው የምናደርገው? መጀመሪያ ሰም ላይ እንመጣና ኢኳል እንላለን። ኢኳል ካልን በኋላ እዚህ ጋር መተን እዚህ ጋር የምታያችሁ ነገር አለች ሰም ይላል ራሱ። ልክ እኛ ኢኳል ብለን ሰም ስንጽፍለት ኢንሰርት ፈንክሽን አለች። ይቺ ኢንሰርት ፈንክሽን ለምንድነው የምታገለግለን? ካልኩሌት ለማድረግ ነው። ቶታሉን ወይም ሰሙን ካልኩሌት የተማሪዎችን የአንድን ተማሪ ከሰም ድምር በቀላሉ ልናውቅበት የምንችለው። እቺን ክሊክ ታደርጋላችሁ። ልክ እሷን ክሊክ ስናደርግ ኤፍ ኦፍ ኤክስ ምን ይመጣልናል? እዚህ ጋር ሰም የሚል ይመጣልናል። ከላይ ምን ይታያቸዋል? ሞስት ሪሰንትሊ ዩዝድ ከተጠቀማችሁት ነው። ወይም ኦል ማለትም ይቻላል። ኦል ብለን ሁሉንም ፋንክሽኖች እንዲያመጣልን። አሁን ሰም የሚል የለም እዚህ ጋር። ስለዚህ እዚህ ጋር መተን ሰርች እናደርጋለን SUM። ስለዚህ በኤስ ቤት እንሄድና ኤስን ሰርች አድርገናል። ስለዚህ ሰምን እናገኘዋለን ማለት ነው። ሰምን አገኘነው። ሰምን ክሊክ እናደርግበታለን። ልክ ስናደርግበት ምን ይመጣልናል? እዚህ ጋር እንደምታዩት ነምበር 1 B3 F3 ያለውን ድምር B3 F3 ማለት ምንድነው የሚያሳየን? እዚህ ጋር እንደምታዩት B3 ማለት የአማኑኤል ታደሰ ሮ B3 እስከ ስንት ያለው ነው? እስከ F3 ማለት ነው። ኮለመኑ ማለት ነው። ኮለመን 3 ሮ ኮለመን 3 BF3 ከዛ ኤፍ ኢንዲኬት የሚያደርገው ነው ኮለመኑ ነው። ቁጥሮቹ ደግሞ ያሉት ሮ ያለበትን ነው የሚያሳየን። ስለዚህ እቺ እናደርጋለን
ከቢ3 እስከ ኤፍ3 ያሉትን እናደርጋለን። ሰሌክት ስናደርግ የማንን ውጤት እናገኛለን? የአማኑኤልን ውጤት ድምር እናገኛለን። ከዛ እናደርጋለን። ይህን ከሰራን በኋላ ኢንተር እናደርገዋለን። ልክ ኢንተር ስናደርገው ምን መጣለን? የአማኑኤል ውጤት ድምር 408 ነው ማለት ነው። 408 ስለዚህ የዚህን ውጤት ካገኘን የሌሎቹን እንዴት ነው ማግኘት የምንችለው? ወይም ካልኩሌት እንዴት ማድረግ ይቻላል የሌሎቹን ተማሪዎች? ስለዚህ እዚህ ላይ አሁን ሁልጊዜ መጠንቀቅ ያለብን እንዴት ነው የሚለውን ነገር ማወቅ ያስፈልጋል። ሁልጊዜ ስትጠነቀቁ እዚህ ጋር ምንድነው የምታደርጉት? እዚህ ጋር መጠንቀቅ ያለብን ነገር ምንድን ነው? ሁሌ እዚህ ላይ እናደርጋለን። ሁልጊዜ እዚህ ጋር ማድረግ ያለብን ነገር ምንድን ነው? የአንደኛውን ተማሪ ውጤት ከሰራን የሌሎችን መስራት በጣም ሲምፕል ስለሆነ ምን እናደርጋለን? እዚህ ጋር ክሊክ እናደርጋታለን። ክሊክ አድርገን ድራግ፣ ክሊክ አድርጋችሁ ድራግ ማድረግ። ልክ ድራግ ስታደርጉ ምን አገኛችሁ? የሁሉንም ተማሪ ውጤት አገኘን ማለት ነው። የሁሉም ተማሪ ውጤት ካልኩሌት ማድረግን ቻልን ማለት ነው። ሶ ዚስ ኢዝ ቬሪ ሲምፕል፣ በጣም ቀላል እና ምንም የሚያሻማስ ነገር ስለሌለው በዚህ መሰረት ካልኩሌት ማድረግ ይቻላል። ድምርን እንዴት መስራት ይቻላል? ሰም ላይ ገብተን ኢኳል ብለን ከዛ ኢንሰርት ፈንክሽን ላይ ገብተን ካልኩሌት ልናደርገው የምንችል ማለት ነው። ከዛ ቀጣይ ሌላው ምንድን ነው? ቀጣይ የምናየው ፓርት ምንድን ነው? አቬሬጅ። አቬሬጅ ደግሞ ሀው ቱ ካልኩሌት አቬሬጅ፣ የአንድን ተማሪ አቬሬጅ እንዴት መስራት እንችላለን። በፊት ይኸው ማኑዋሊ በወረቀት ነበር የምንሰራው። አሁን ግን ቴክኖሎጂው ስለረቀቀ ዚስ ማይክሮሶፍት ኤክሴል ተጠቅመን ይህንን ተማሪ በቀላሉ መስራት እንችላለን ማለት ነው። በቀላሉ መስራት እንችላለን። ሶ አቬሬጅ ላይ ሄደን እንላለን። አቬሬጅ ላይ ክሊክ እናደርጋለን። አቬሬጅ ላይ ክሊክ ካደረግን በኋላ አቬሬጅ ላይ እዚህ ጋር ትመጡና አቬሬጅ ላይ ክሊክ ታደርጉና ኢኳል ትላላችሁ። ልክ ኢኳል ካልን በኋላ እዚህ ጋር እንደ ቅድማችን ምን እንሄዳለን? ኢንሰርት ፈንክሽን ላይ ኤፍ ኦፍ ኤክስ እንመርጣለን። ልክ ኤፍ ኦፍ ኤክስ ስትመጡ ደግሞ እዚህ ጋር ቅድም ምን ብያችኋለሁ? ሰርች ላይ ገብታችሁ አቬሬጅ የሚለውን ነገር ማምጣት እንችላለን። ኤ ስንጽፉለት ይመጣል። ኤ እሱ ጋር ሳይሆን እዚህ ጋር ኤ አቬሬጅ ማለት ነው። ልክ ኤን ስንነካው በኤ ውስጥ ያሉትን እናያለን። ኤ አቬሬጅ እስከሚመጣ ድረስ ማለት ነው። አቬሬጅ ይሄው አቬሬጅን አገኘሁት። አቬሬጅ ከዛ እዚህ ጋር መተን ኦኬ እላለሁ። አቬሬጅ ኦኬ። ቢ3 ቱ ጂ3 አለኝ። ስለዚህ የዚህን አቬሬጅ ለማግኘት ምን እንደማደርገው ከሰም ነው የምነሳው። አቬሬጅ ምን አደርጋለሁ? ሰሙን ሰሌክት አደርጋለሁ። ጂ3 ማለት ሰም ያለበት ነው። ኦቨር ስንት ኮርስ ነው አበበ የወሰደው? አበበ ድምር የስንት ኮርስ ድምር ነው? ማትስ አለ፣ እንግሊሽ አለ፣ ማትስ አለ፣ እንግሊሽ አለ፣ አይሲቲ አለ፣ ሶሻል አለ፣ ሲቪክስ አለ። ስለዚህ አበበ አማኑኤል ስንት ኮርስ ነው የወሰደው የሚለውን ነገር ማወቅ አለባችሁ። አቬሬጅ ስንሰራ ነምበር ኦፍ ኮርስ ሰም ኦፍ ዘ ኮርስ ኦቨር ነምበር ኦፍ ኮርስ ድምሩ ሲካፈል የኮርሱ ብዛት ማለት ነው። አቬሬጅ ስንሰራ የተማሪው ጥቅል ድምር ሲካፈል የወሰዳቸው ወይም የኮርሶቹ ብዛት እናካፍላለን። አንድ ከሆነ አንድ፣ ሁለት ከሆነ ሁለት፣ ሶስት ከሆነ ሶስት፣ አራት ከሆነ አራት፣ አምስት ከሆነ አምስት ብለን የምናካፍለው ማለት ነው። ሶ እዚህ ጋር ስንመጣ ምን እናደርጋለን? አቨሬጅ ኢኳልስ ቱ ሰም ኦቨር 5 ይሆናል ማለት ነው። ምክንያቱም አማኑኤል ስንት ኮርስ ነው የወሰደው? 5 ኮርሶች ድምር ነው ማለት ነው። 1 2 3 4 5 ሲካፈል 5 ስንለው ምን አገኘን? አቬሬጅ አገኘን። ሶ ሪዛልቱን ለማወቅ ምን እናደርጋለን? ኢንተር እንለዋለን ማለት ነው። ስለዚህ የአማኑኤል አቬሬጅ ስንት ሆነ ማለት ነው?
81.6 አቬሬጅ አመጣ ማለት ነው። ስለዚህ አማኑኤል 81.6 አቬሬጁ መጣለት። የስንት ኮርስ? የ5 ኮርስ ውጤቱ 81.6 አመጣ ማለት ነው። ዘሬስቷን የቀሩትን ተማሪዎች እንዴት አድርገን አቬሬጃቸውን እንስራ ነው። በጣም ሲምፕል ነው። ይሄ ሲምፕል ስለሆነ ምን እናደርጋለን? ልክ አሁን እንደሰራ ነው አይነት ማለት ነው። ልክ አሁን እንደሰራ ነው እዚህ ጋር የአማኑኤልን እንደሰራ ነው። ልክ የሁሉም ተማሪዎች ድራግ ማድረግ ነው። ልክ እዚች ጋር ትመጡና ክሊክ ታደርጋላችሁ። 80.6 ላይ ጫፏን ይዘን ፍራይት በኩል ድራግ እናደርጋታለን ማለት ነው። አያችሁት? ድራግ ስናደርጋት ምን ሰጠን? የተማሪዎችን አቬሬጅ ሰጠን ማለት ነው። ይሄ በጣም ቀላል ነው። በጣም ቀላል እና ሲምፕል ነው። ደጋግሞ ማየትም ያስፈልጋል ማለት ነው። ሶ አቬሬጅ ስንሰራ ምንድነው የምናደርገው? ሰም የተማሪው ኮርስ ድምር ውጤት ሲከፈል የኮርሶቹ ወይም የኮርሱ የትምህርት ብዛት ማለት ነው። ስናከፍለው አቬሬጁን ማግኘት እንችላለን ማለት ነው። ኦኬ ይሄ እንግዲህ ዋናውና ትልቁ ነገር እዚህ ጋር አሁን እንግዲህ ስለ ራንክ ነው። ብዙ ጊዜ እንግዲህ ራንክ ብዙ ሰው ይሳሳታል። የተለያየ ፎርሙላ አለው። ያን ፎርሙላ ተጠቅመን መስራት እንችላለን። ለምሳሌ ራንክን ለመስራት ሰሙን ቤዝ አድርገን መስራት እንችላለን። ከአቬሬጁም ተነስተን መስራት እንችላለን። ምክንያቱም ያንን ተማሪ ውጤት መስራት የምንችለው እንዴት ነው? ያንን ተማሪ ውጤት ከአቬሬጁ ተነስተን ራንኩ ደረጃው ስንት ነው የሚለውን ነገር መስራት እንችላለን ማለት ነው። ስለዚህ አሁን የአማኑኤልን ራንክ እንስራ እስኪ። ኦኬ አሁን ራንክን ለመስራት ምን እናደርጋለን? እዚች ጋር ራንክ ላይ መተን ኢኳል እንላለን። ኢኳል ካልን በኋላ ቅድም ልክ ሁሉን እንደሰራ ነው እዚች ጋር እንመጣና እዚህ ጋር ስመጡና ኤፍ ኦፍ ኤክስ ወይም ኢንሰርት ፈንክሽን ዋጋ እንመጣና እዚህ ጋር ማን እንፈልጋለን? ራንክ ሰርች ማድረግ ትችላላችሁ ብያችኋለሁ ቅድም። ራንክ እዚህ ጋር መተን ሰርች እናደርጋለን ራንክ። ስለዚህ ራንክ ላይ መተን ራንክን እስከምናገኝ ራንክ ኦኬ ኦልሬዲ አግኝተነዋል። ራንክ ኦኬ ራንክን አገኘነው። ስለዚህ እዚህ ጋር እንመጣና እናገኛለን ሰሌክት እናደርጋለን። ይችን ከማን ነው የምንነሳው ብያችኋለሁ? ከአቬሬጅ ከዚህ ነው የምንነሳው ብያችኋለሁ። ከአቬሬጅ ስንነሳ እዚህ ጋር መተን ኮማ እናደርጋለን። እዚህ ጋር መተን ኮማ ስናደርግ ይመጣልናል። ከዛ ኮማ ካደረግን በኋላ ጄ3 ማለት ኮለመን ጄ ሮ 3 ማለት ነው። ከዛ እዚህ ጄ3 ኮመን ካደረግን በኋላ እዚህ ጋር እንመጣና ከጄ3 በፊት ምን እንነካለን? ዶላር ሳይኗን እንነካለን ማለት ነው። ዶላር ሳይን ትታያቸዋለች እዚህ ጋር ከቦርድ ላይ ዶላር ሳይን የምትለዋን እንነካለን። ዶላር ሳይን ነክተን ጄ3 ከዛ አሁንም ዶላር ሳይኗን እንነካለን። ዶላር ሳይን እንነካለን ወይም ኤፍ4 መጠቀም ትችላላችሁ። ከዛ ካረግን በኋላ ጄ3 ማለት ኮለመን ጄ ሮ 3 ማለት ነው። ያለበት ማን ያለበት? አማኑኤል ያለበት። ኦኬ ግልጽ ነው። ከዛ ይሄን ካረግን በኋላ ኦኬ እንደገና ላሳያችሁ። እዚህ ጋር ራንኩን እንደተነሰረ እዚህ ኮልስቱ እንበል። እዚህ ኮልስቱ ከዛ ኤፍ ኦፍ ኤክስ ላይ እንግባ። ኤፍ ኦፍ ኤክስ ላይ ገብተን እዚህ ጋር ራንክ ሶሪ አርን ብቻ መንካት ነው የሚጠበቅባችሁ። ራንክ አግኝቼዋለሁ። ከዛ ኢንተር ካለን በኋላ ማንን እንመርጣለን? እዚች ጋር
ከአቬሬጁ እንነሳ ብያቸዋለሁ ቅድም። ከአቬሬጁ ስንነሳ እዚች ጋር ማን እንወስዳለን? ይህ አማኑኤልን አቬሬጅ ወሰድን። ከዛ ኤች ስሪ አልን። ከዛ ኤች ስሪ ካልን በኋላ ኤች ስሪ ካልን በኋላ ኮማ እናደርግና ኮማ አድርገን ከዛ ቼንጅ እዚህ ጋር ዶላር ሳይን መጠቀም አለብን። ዶላር ሳይን ከዛ ኤች ዶላር ሳይን ኤች ስሪ ነው ያለው። ስለዚህ ዶላር ሳይን ኤች እንጠቀማለን። ዶላር ሳይን ኤች ዶላር ሳይን ኤች ከዛ ዶላር ሳይን እንጠቀምና ስንት ላይ ነው ያረፈው? ስሪ ላይ ነው። ስለዚህ ስሪ ኢንዲኬትስ የሚያደርገው ነው ኦሮው ነው። ኤች ኢንዲኬት የሚያደርገው ማንን ነው? ኮለመንን ነው። ስለዚህ ፖይንት እንሰጥና እስከ የት ድረስ ነው የሚለውን ነገር እናያለን። ራንክ የሚወዳደረው ከማን ጋር ነው ማለት ነው? ስለዚህ አማኑኤል አለሙ፣ ሩት ቤቲ ቃል ኪዳን ባዩ ጋር ቃል ኪዳን ጋር ይወዳደራሉ ማለት ነው። ስለዚህ የትኛው ተማሪ ከማን ጋር ይወዳደራል የሚለውን ነገር እንይ። ስለዚህ እዚህ ጋር እንመጣና ኤች ሰቨን ይላል። ኤች ሰቨን አልን አይደል? ኤች ሰቨን ካልን በኋላ ከዛ እዚህ ጋር ከመጣን በኋላ ዶላር ሳይን ከዛ በፊት ምን እናደርጋለን? ዶላር እንጠቀማለን። ዶላር ከዛ ኤች ዶላር ካን ኦኬ ሶሪ ዶላር ሳይን ኤች ካልን በኋላ ኮማ እናደርግና ኮማ ከዛ ዜሮ እናደርጋለን። ስለዚህ አቬሬጅ ራንካችንን በዚህ መልኩ ሰዛ ከጨርሰናል። አሁን ምን እናደርጋለን? ኢንተር እንላለን ማለት ነው። ስለዚህ ኢንተር ስንለው ምን ይመጣልናል የሚለውን ነገር እንመልከት አብረን። 4 ሆነ ማለት ነው። ሶ የአማኑኤል ራንክ ስንት ሆነ ማለት ነው? ሉክ ስንት ሆነ ማለት ነው? 4ኛ ደረጃ ያዘ ማለት ነው። ማነው አንደኛ የሚወጣውን የሚለውን ስንመለከት እንግዲህ እዚሁ ላይ ድራግ አድርገን መመልከት እንችላለን። ምክንያቱም ኮምፔር የምናደርገው ምንድነው ብለናል? 1 2 3 4 5 ተማሪዎች አሉን ብለናል። እነዚህ 5 ተማሪዎችን ከማን ጋር ነው የምናወዳደረው? አማኑኤልን አለሙን ከሁሉም ኮምፒት ስለሚያደርጉ ባገኙት ውጤት መሰረት ደረጃቸው ይቀመጣል ማለት ነው። ስለዚህ ማነው አንደኛ የሚለውን እንመልከት። ስለዚህ እዚህ ጋር ትመጡና ራይት ክሊክ ታደርጉና እዚህ ጋር ድራግ ታደርጉታላችሁ የሁሉንም ራንክ ለማወቅ ማለት ነው። ኦኬ አሁን እዚህ ጋር ማነው አንደኛ የወጣው የሚለውን ነገር እንመልከት። ትክክል ሰርተናል አልሰራንም የሚለውን ነገር በዛው ኢቫሉዌት ማድረግ አለብን ማለት ነው። ስለዚህ 85.8 ያመጣው አንደኛ ደረጃ ወጥቷል ማለት ነው። ሁለተኛ የወጣው 82.2 ያመጣው ወጥቷል ማለት ነው። ሶስተኛ የወጣው 82፣ አራተኛ የወጣው 80.6፣ አምስተኛ የወጣው 79.6 ውጤት መጥቷል ነው። በዚህ ኬስ ሃይስት ስኮር ያገኘው ማን ነው ማለት ነው? ቤቲ አሰፋ ኢዝ ሃይስት ግሬድ ታለች ማለት ነው። ዘሎስት ያመጣው ደግሞ ማን ነው ማለት ነው? ዘሎስት ያመጣው ሩት ኢዝ ዘሎስት ስቱደንት። ይህን አሁን ወደ ግራፍ መቀየር ብንፈልገው ምንድነው ማድረግ ያለብን የሚለውን ነገር መስራት እንችላለን። መጀመሪያ ምን እናደርጋለን? ይሄኛውን ሰሌክት እናደርገዋለን። ሰሌክት ስናደርገው ሰሌክት አድርገን የተማሪውን በግራፍ እንዴት አድርገን ውጤቱን ሪፕሬዘንት ማድረግ እንችላለን የተማሪዎችን የሚለውን ነገር መጀመሪያ ሰሌክት እናደርጋለን። ሰሌክት ካደረግን በኋላ የት እንገባለን? ኢንሰርት እንገባለን። ኢንሰርት ከገባን በኋላ ምንድነው የምናደርገው? የተለያዩ ግራፎች አሉ። ወይ በላይን ግራፍ ወይ በበር ግራፍ አድርገን ሪፕሬዘንት ማድረግ እንችላለን። የትኛውን ግራፍ እንውሰድ የሚለውን ነገር እንመርጣለን ማለት ነው። ፓይ ቻርት ወይስ የኛውን የሚለውን ኮለመን ግራፍ የሚለውንም መውሰድ እንችላለን። ወይም ኮለመን ግራፍ የሚለውን ይሄኛውን እንጠቀመኛ ማለት ነው። ስለዚህ በግራፍ ስንመለከተው ይሄን ይመስላል ማለት ነው።
በግራፍ ሪፕሬዘንት አደረግን ማለት ነው። ስለዚህ አለሙ እያንዳንዱን ውጤታቸውን ሲገልጸዋል፣ ራንካቸው አለ፣ ሁሉ አለ። ስለዚህ ማርካቸው ሁሉ ተቀምጧል ማለት ነው። ስለዚህ ያንን ተማሪ በግራፍ እንዴት ሪፕሬዘንት አድርጎ መግለጽ እንደሚቻል በዚህ ማወቅ እንችላለን ማለት ነው። ስለዚህ እዚህ ጋር ሰመሪ ብለን እናስቀምጥ። ሰመሪ ብለን እናስቀምጥ። እዚህ ጋር ሰመሪ ብለን ስናስቀምጥ እዚህ ጋር እንደ ሪኮሜንዴሽን እናደርገው እንግዲህ እንደሚያሳየን ሃይስት ግሬድ ያገኘው ማን ነው? ሃይስት ፐርፎርማንስ ያመጣው ሃየር ፐርፎርማንስ ሃየር ፐርፎርማንስ ያመጣው ማን ነው? አንደኛ ያወጣው ማለት ነው ቤቲ is highest performance. The lower performance is lower performance ያገኘው ማን ነው? ዝቅተኛ ውጤት ያስመዘገበው ነው ሩት። lower performance እንደዛ አድርገን ይሄን ግራፍ በግራፍ መግለጽ እንችላለን። እንደዛ አድርገን መግለጽ እንችላለን ማለት ነው። ማይክሮሶፍት ኤክሴል ላይ እነዚህና ሌሎች እንደዛ አድርገን ማስቀመጥ የምንችልበት እንደዛ አድርገን ስለዚህ ሃይስት ፐርፎርማንስ ወይም ግሬት ጆብ የሰራው ወይም ግሬት ፐርፎርማንስ ወይም ከፍተኛ ውጤት ያስመዘገበው ቤቲ ነች፣ ዝቅተኛ ውጤት ያስመዘገበው ሩት ናት ብለን ሰመራይዝ አድርገን እንደዚህ ማስቀመጥ እንችላለን። ይህን ቪዲዮ ከወደዳችሁ በጣም ይጠቅማችኋል። ላይክ፣ ሼር፣ ዱኢት አድርጉት፣ ሰብስክራይብ አድርጉት። ጥያቄ ምናምን ካላችሁ በውስጥ ኮሜንት ላይ ጻፉልኝ። ኔክስት ሌሰን እንገናኝ። ታንኪዩ። በጣም ነው የማመሰግናችሁ።